አብርሽ ለምንድነው ማትነግረኝ? እኔ ማለት እኮ ቤተሰብ ነኝ። ምንድነው እየተፈጠረ ያለው? ምኑ ልንገርህ? የአንድ እህቴ ገዳይ የኛ አለቃ ልደት መሆኗን ነው የምነግርህ። ቆይ ስለምን ልንገርህ? አልገባኝም። ስለምንድነው የምታወራው? የመኪና አደጋ አልነበር እንዴ? አውቄ ሆን ብዬ እህቱን እንደገደልኩበት ቢያቅ ምን የሚፈጠር ይመስልሃል? አደጋ ነበር ይመስለኝ፣ ግን እውነቱ እንደዛ አይደለም። አንድ እህቴን የነጠቁኝ። ቆይ ማስረጃ ካለ ለምን አትከስም? ኪስ ካልሞላ እጅ ካረዘመ ማንም ጩኸትን አይሰማ። ይሄ ሁሉ ጓደኛዬ ያቺ አለቃችን አይደለችም እንዴ? አብርሽ ምን ልታደርግ ነው? ልደት ለወራሽ ይፈልጋል። ይቅርታ ምንድን ነው? ይቅርታ እናት፣ ተመሳስለሽብኝ። ሆ ሰው ዛሬ ጤናውን አጥቷል እንዴ? ለራሴ ባል ያስከትሮኛል ወይ? ደረስክ እንዴ? አየው በቃ የሆነ ሰውማ እየተጫወተብኝ።